እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? እስቲ ነው የህይወቴን እድሜ ልኳን የተከተለች ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። እሺ አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከሷ ጋር ነው የመጣው ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከሷ ጋር ነው የመጣው። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወደረብኝ ነው ዶክተር። እየዞረብኝ ነው እየዞረብኝ ነው ዶክተር። ምን ትቃል ባት ቅደም አንቺ ማለት አንቺ ደርሰሽ ነኝ። ስማ ትቆያለህ። ደርሰን ግባ እከተልሃለሁ። ምን እናቴ ትምት ነው የሄድም ግማሽ እግዚአብሔር በእናትህ ባት ግባ እመጣለሁ። እኔ እዚህ ትንሽ ጉዳይ ስላለኝ ሻይ ቡና ብዬ ምሪ እንዳልጠጣ እኔ በሊፍት እመጣለሁኝ። ባት አንቺ ጉንፋን ይዞኛል። እዛ ግሽ ልጠጣ ግማሽ መንገድ ላይ ምናምን ደርሰብሃለሁ። እናቴ እኔ በእናትህ እኔ ሻይ እግዚአብሔር እመጣለሁ። እናትሽ እመጣለሁ። ቻው እመጣለሁ። ባት ባት እየዞረ ሄዶ አመሰግናለሁ። ቆሻሻ እኮ ነው። በእናትህ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳትቀምስ። በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉድ እኮ እኔ ራሴን ነው የማጠፋው። ምን ልታረጊ ነው? እኔ ራሴን ላጠፋበት ነው። አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዲህ ስትላለህ ባለጌ። ይቅርታ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትችላለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ልታደርጉ ትችላላችሁ። ህይወት እንደ እንትን ናት። አንዳንዴ ትቆማለች፣ አንዳንዴ ትተኛለች። እና ማጨር ናት። ተጠቀሙባት። ጭር ባለ ስፍራ ሳይኖርት። እሺ ዛሬ ማሳያችሁ በእኔ አስተሳሰብ ለመጀመሪያ ጊዜ ሰው ሲሞት እንዴት እንደነበረ ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ቋንቋ ሲፈጠር ነው። አሁን ደግሞ ማሳያችሁ ለመጀመሪያ ጊዜ ወንድ ልጅ ሴት ልጅን ሲያገኝ ነው። ሰላም ነው። ሰላም አሉ። ምን ነው ተውሪ ያደግ? አይ እኔ ሴት ነኝ። ምንድነው ሴት? ሴት ማለት ከእናንተ ከወንዶች የምትለይ ናት። እኔ ሴት ነኝ። ና ሳሎጋ በፊት ያለን ሁሉ አውጣ። ወንድም እኔ ምንም ነገር ይሻላል። ወይኔ ወጋኝ። ቆሎ ነገር የነበርኩ ምግብ የሚባል ነገር ብቻ ነው። ቆሎ ብቻ ነው። ሄሎ ጀማው ቆሎ ታየንታሉ። መታው አረ መታው ኳሱ መታው እንጂ ኳሱን አረ መታው እባክህ። ኳሱ መታው አረ ጎሉ እባክህ መታው ጎሉን መታው። እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟት ተፈጥሮ። ማነው በር ላይ መኪናውን ያቆመው? አይ እኔ አይደለም አንተ ነህ አይደለም? አይ እኛ አይደለም። ይሻላት አንተ የሰው መኪና እንደ ሰብረው ነው። ወይኔ አንተ ደህና ሰው አልነበረ እንዴ? ወይኔ